ሰላም ጤና ይስጥልኝ። ዛሬ ታምረኛ ዛፍ ተብሎ የሚጠራው ወይንም በተለምዶ ደግሞ ሽፈራው ወይንም ሞሪንጋ እንዴት ወደ ዱቄትነት ቀይረን ለረጅም ጊዜ እንግዲህ መጠቀም እንችላለን የሚለውን የምናይበት ዝግጅት ነው የሚሆነው። የሞሪንጋ ዱቄት እንግዲህ ለሻይ፣ ለጁስ፣ ለሾርባና ለተለያዩ ምግቦች ላይ በመጨመር እጅግ ጠቃሚ የሆኑ ንጥረ ነገሮችን የምናገኝበት ተክል ነው ማለት ነው። በባለፈው ፕሮግራማችን ላይ እንግዲህ ዋና 10 የሞሪንጋ የጤና ጥቅሞችን ለማሳየት ተችሏል ማለት ነው። በዛሬ ፕሮግራማችን የሚሆነው የሞሪንጋን ቅጠል ወይንም ተክል በመውሰድ ቅጠሉን ወደ ዱቄትነት በመቀየር እንግዲህ ለረጅም ጊዜ እንዲቆይልን ማለት ነው። የቆይታ ጊዜውን ወይንም ሸልፍ ላይፉን በመጨመር እንዲሁም በማራዘም ማለት ነው ለረጅም ጊዜ በቤታችን በተለያዩ ምግቦች ላይ በመጨመር እንዴት መጠቀም እንችላለን፣ የማምረት ሂደቱስ ወይም ፕሮሰሱ ምን ይመስላል የሚለውን ነው ለእናንተ ማድረስ የምንፈልገው ማለት ነው። እንግዲህ የመጀመሪያው ሂደት የሚሆነው ከጓሯችን ወይም ከማሳችን ይህን የሞሪንጋ ቅጠሉን ቅርንጫፉን ፓርት ማለት ነው። ዋናው እንግዲህ እኛ ለማው ቅጠሉን ስለሆነ መጠቀም የምንፈልገው እነሱን ቅጠል ሰብስበን ወደ ቤታችን ነው እንግዲህ በቃዎቻችን ይዘን መምጣት የምንችለው። ይህ ምንድነው? ጥራት ያለው ዱቄት ለማግኘት ትኩስ የሆነ አረንጓዴ የሆኑ ቅጠሎችን መምረጥ ያስፈልገናል። እንዲሁም ቅርንጫፎቹ ደረቅ መሆን መቻል አለባቸው፣ ቅጠሎቹ ማለት ነው። ከቅርንጫፎቹ ላይ ያሉትን ቅጠሎች ስለሆነ በዋናነት የምንፈልገው ቅጠሎቻቸውን በመቀርጨት ወደ አዘጋጀነው እቃዎች በመያዝ እናመጣለን ማለት ነው። በዋናነት ግን ቅጠሉን ብቻ እንደምንፈልግ እዚህ ላይ ማየት ይቻላል ማለት ነው። እንግዲህ በዋናነት ይህ ቅጠል ምን መሆን መቻል አለበት? መታጠብ ወይም ንጹህ መሆን መቻል አለበት ማለት ነው። ምክንያቱም የምናገኘው ዱቄት አይደለ፣ በመጨረሻ ያ ዱቄት ንጹህ እንዲሆንልን ቅጠሉን ምን ማድረግ ያስፈልጋል? በደንብ ማጠብ ያስፈልገናል ማለት ነው። ቅጠሉ እንግዲህ በተለያዩ አቧራ፣ ትንንሽ ነፍሳቶች ስለሚኖሩ እነሱ ምን መሆን መቻል አለባቸው? መወገድ መቻል አለባቸው ማለት ነው። ይህንም በጥንቃቄ በድግግሞሽ ማጠብ መቻል አለብን ማለት ነው። እነዚህን አላስፈላጊ የሆኑ አቧራና ትንንሽ ነፍሳቶች መወገድ ስላለባቸው ማለት ነው። በደንብ ካጠብንና ካረጋገጥን በኋላ ውሃው እንዲንጠፋጠፍልን ባዘጋጀነው ወንፊት መሳይ እቃዎቻችን ላይ እናቆየዋለን ማለት ነው። ይህ እንግዲህ በደንብ ተንጠፍጥፏል ብለን ካሰብንና ካረጋገጥን በኋላ ወደ ቀጣዩ ሂደት እናልፋለን ማለት ነው። ቀጣይ የሚሆነው ሂደት ምንድነው የሚሆነው? ቅጠሉን ሰፋ ያለ ጨርቅ ወይንም ትሪ ላይ እንግዲህ ዘርግተን ጥላ ስር ማስቀመጥ ይኖርብናል ማለት ነው። ጥላ ስር የተመረጠበት ዋነኛ ምክንያት ምንድነው? ሞሪንጋን በቀጥታ ፀሐይ ላይ ካሰጣነው በውስጡ የያዙ እንደ ቪታሚን ሲ እና ሌሎች አስፈላጊ የሆኑ ንጥረ ነገሮችን በቀላሉ ልናጣቸው እንችላለን ማለት ነው። ስለዚህ ንጹህ የሆነ አየር ባለበት ቤት ውስጥ ሆኖ ጥላ ስር፣ ቤት ውስጥ ነው ሆኖም ግን ጥላ ስር ላይ እናሰጠዋለን። ይህንም ለምን ያህል ቀን እናስቀምጣለን? ማክሲመም ከ2 እስከ 3 ቀናት በማይበልጥ ይህን እየተመላለስን እያየን መድረቁን ቼክ ማድረግ ይኖርብናል ማለት ነው። ይህን ያህል ቀን ወስዶ በድጋሚ እያየነው መድረቁን፣ በዋናነት ቅጠል እንደመሆኑ መጠን ቅጠሉን ስንነካው ኮሽ የሚል ድምፅ ካለው ኦልሬዲ ደርቋል ማለት ነው። ምንም አይነት ዋተር ወይም ሞይስቸር ነገር አለመያዙን አረጋግጠናል። ዘን ወደ ቀጣይ ፕሮሰስ መሄድ ይችላል ማለት ነው። በቀጣይ የሚሆነው ምንድነው? ኦልሬዲ እንግዲህ ቅጠላችን በደንብ ደርቆልናል። ይህን ንጹህ የሆነ ደረቅ የሆነ ቅጠል በመሰብሰብ እንግዲህ እነዚህን የደረቁ ቅጠሎቻችንን ወደ
መፍጫ ወይም ብሌንደር የሆነ ማሽን ላይክ በቤታችን እንግዲህ አሁን ቴክኖሎጂው እየተራቀቀ ነው አይደል? የቡና ማሽን፣ ሌሎችም የጁስ እና እንደምንፈልገው የምግብ ዝግጅት መጠን የተለያዩ ማሽኖች ይኖሩናል። በዛ ማሽን መፍጨት ይኖርብናል ማለት ነው። ስለዚህ የደረቁ ቅጠሎችን በማሰባሰብ መፍጫችን ላይ ማስገባት ይኖርብናል። ዱቄቱ እንግዲህ በጣም ደቃቅ ወይም እኛ ልሞልናል ወይም ዩኒፎርም የሆነ ዱቄት አግኝተናል ብለን እስከምናስበው ድረስ መፍጨት ይኖርብናል። ከፈጨን በኋላ ደግሞ አንዳንድ ያልደቀቁ ወይም ዩኒፎርም ያልሆኑልን ፓርቲክሎች ካሉ እነሱንም የቀሩ ነገሮች አሉ ብለን ካሰብን በመሽ ወይም በወንፊት በመውሰድ እነሱን ማስወገድ መቻል አለብን ማለት ነው። ከዚህ በኋላ እንግዲህ የሚሆነው ቀሪ ፕሮሰስ ወይም ሂደት እነዚህን ፓውደር አግኝተናል፣ ዱቄቱን አግኝተናል ብለን አስበናል። ዜን ይህን ዱቄት የምናስቀምጥበት ወይም የምናከማችበት እቃ ንጹህ የሆነ ብልቃጥ ሊሆን ይችላል። ንጹህ የሆነ እቃችን ላይ እንገለብጥና ለምንፈልገው አገልግሎት እንግዲህ እናውለዋለን ማለት ነው። ይህን የተዘጋጀ ዱቄት አየር በማያስገባ ደረቅ በሆነ ብልቃጥ ውስጥ ብናስቀምጠው ሞር ተመራጭ ነው ማለት ነው። ይህ ዱቄት እንግዲህ እስከ 6 ወር ድረስ አገልግሎት ይሰጠናል በተለያዩ ጥናቶች እንዲሁም ደግሞ ሪሰርቾች እንደተገኘው ማለት ነው። በየቀኑ እንግዲህ ይህን ዱቄት በሻይ ማንኪያ ሞቅ ባለ የሻይ ማንኪያ ሞቅ ባለ ወይም ለብ ባለ ውሃ በመውሰድ በወተት በተለያዩ ምግቦች ላይ በመጨመር የጤናችንን አቅም መጠበቅና ከፍ ማድረግ እንችላለን ማለት ነው። ውድ ቤተሰቦቻችን እንግዲህ የዛሬ ፕሮግራም ከሞሪንጋ ቅጠል ወይም ተክል ላይ ቅጠሉን በመውሰድ ወደ ዱቄትነት በመቀየር እንዴት በቤታችን ውስጥ መጠቀም እንችላለን የሚለውን ሂደት ወይም ፕሮሰስ እንግዲህ ለማሳየት ሞክረናል ማለት ነው። ያው ሞሪንጋ አሁን በዋናነት ካለው የኒውትሪሽን ኮንቴንት ነው እና ጤናችንን ከመጠበቅ አቅም አንጻር ያለውን ዘርፈ ብዙ የጤና ጥቅም ከጥቅሙ እስከ የአመራረት ሂደቱ እንግዲህ ለማሳየት ነው የሞከርነው በሁለት ክፍል ማለት ነው። የዛሬውን ፕሮግራማችን እንግዲህ እንዳያችሁት ይመስል ነበር። በቀጣይ ደግሞ በተለያዩ ምግቦች ላይ በመጨመርስ እንዴት መጠቀም እንችላለን የሚለውን ዝግጅት ወደ እናንተ ለማድረስ እንወዳለን ማለት ነው። የዛሬ ፕሮግራማችን ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ ከልብ እናመሰግናለን። ይህ ቪዲዮ እንግዲህ ከጠቀማችሁና ከወደዳችሁት ሳብስክራይብ ማድረግ፣ ሼር ማድረግ እንዲሁም ደግሞ ገንቢ የሆነ ሀሳባችሁን በኮሜንት መልክ እንድታስቀምጡ ማለት ነው። የዛሬውን በዚሁ ጨርሰናል። አብራችሁን ስለነበራችሁ በድጋሚ እጅግ ከልብ እናመሰግናለን። መልካም ሳምንት።